በዚህ ሳምንት ከመጽሐፍ ቅዱስ ውስጥ ታላላቅ ታሪኮችን ሰማን። ደካሞች ፈርተውና ደክመው የነበሩ ሰዎችን አይተናል። እግዚአብሔር ግን አልተዋቸውም። ሽባውን ሰው መንቀሳቀስ በማይችልበት ጊዜ እግዚአብሔር ረዳው። ዘኬዎስ ሁሉን ሰው ሲከለክለው እግዚአብሔር ጠራው። በርጤሜዎስ እርዳታ ሲጠይቅ እግዚአብሔር ቆመ። እነዚህ ታሪኮች አንድ እውነት ያስታውሱናል። እግዚአብሔር ያይሃል። እግዚአብሔር ይሰማሃል። እግዚአብሔር ስምህን ያውቃል። ዛሬ ድካም ሊሰማህ ይችላል። ብቸኝነት ሊሰማህ ይችላል። ሕመምህን ማንም እንደማይረዳህ ሊሰማህ ይችላል። እግዚአብሔር ግን ይረዳል። እግዚአብሔር አሁን ወደ አንተ ቅርብ ነው። እግዚአብሔር አልረሳህም። ተስፋ አትቁረጥ። እግዚአብሔርን መታመንህን ቀጥል። ጸሎትህን ቀጥል። ማመንህን ቀጥል። የረዳቸው ኢየሱስ ዛሬም ከአንተ ጋር ነው። ይህ ታሪክ አበረታታ። ተጨማሪ የመጽሐፍ ቅዱስ ታሪኮችን እና ሳምንታዊ ማበረታቻዎችን ለማግኘት ላይክ እና ሰብስክራይብ አድርግ።